ሰላም ኢመርጂንግ ቴክኖሎጂ ከዚህ በፊት በሰራሁላችሁ ተከታታይ ቱቶሪያሎች ከቻፕተር 1 እስከ ቻፕተር 3 ቲዎሪዎችን እንዲሁም ደግሞ የቻፕተር 1 እና የቻፕተር 2 ጥያቄዎችን ሰብሰብ አድርጌ ሰርቼላችኋለሁ። እነዚህን ጥያቄዎችንም ሆነ ሌክቸሮችን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ ገብታችሁ ማየት ትችላላችሁ። ዛሬ ደግሞ የቻፕተር 3 ይዤላችሁ መጥቻለሁ። የቻፕተር 1 2 3 ጥያቄ መስራታችን ምናልባትም ለሚድ እና ለአንዳንድ ቴስቶች ይጠቅማችኋል ብለን በማሰብ ነው። ስለዚህ ይህን በደንብ መከታተል ይጠበቅባችኋል ማለት ነው። ጥያቄዎችን በደንብ ገብታችሁ ምናምን ከሰራችሁ ምናልባት ቻፕተሩን ሙሉ በሙሉ ሸፈናችሁ ማለት ነው። ስለዚህ በአጭሩ ዲቴል ያየንበት ቱቶሪያል ነው ማለት ነው። ስለዚህ እንድትከታተሉ እንላለን። ነገር ግን ወደ ጥያቄው ከማለፋችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ብትነግሩን እኛ ይደርሰናል እንመልስላችኋለን ማለት ነው። ወደ ጥያቄው እንለፍ ማለት ነው። ኦኬ የመጀመሪያው ጥያቄ ምንድነው የሚል which one is not application of artificial intelligence? እንግዲህ አርቲፊሻል ኢንተለጀንስ ነው ቻፕተር 3 የሚል እሱን አይተናል። ስለዚህ አፕሊኬሽኑ ያልሆነው የትኛው ነው የሚለን? ኤ ሪኮመንዴሽን፣ ቢ ስናፕቻት፣ ሲ ኢሜል ፊልተር፣ ዲ ቮይስ ሪከርደር ይለናል ማለት ነው። ሁሎች መልስ ይሆናሉ። ነገር ግን ቮይስ ሪከርደር አይሆንም። ምክንያቱም ሪኮመንዴሽንን ብናይ አንዳንድ ሶሻል ሚዲያዎችም ይሁን ዌብሳይቶች ላይ ምንድነው ሪኮመንድ ያደርጋል ምናምን የሆነ እኛ የምንጠቀምበትን ሶሻል ሚዲያ ላይ የምንጠቀመው አንተ ምናምን ይሄን ትፈልጋለህ ከምንጠቀምበት ኤክስፒሪያንስ እየተነሳ ማለት ነው። ስለዚህ ሪኮመንዴሽን የአርቲፊሻል ኢንተለጀንስ አንዱ ጥቅም ነው። ስናፕቻት ደግሞ አይተናል ኤዱኬሽን ላይ ይጠቅማል ለምሳሌ ብለናል። ኢሜል ስፓም ፊልተር ደግሞ ስፓም ፊልተር ያደርጋል። ኢሜሎችን የማይሰሩ ለምሳሌ ጎግል ባለፈው ወር ውስጥ ምን ብሎ ነበር? ለ2 ዓመት ያክል ያላንቀሳቀሰ የጎግል አካውንት ይዘጋል ምናምን ብሏል። ስለዚህ ያን ፊልተር ለማድረግ ምንድነው አርቲፊሻል ኢንተለጀንስ ይጠቀማል። ቮይስ ሪከርደር ግን ሳይሆን ማለት ነው። በዚህ ኮንቴክስት ቮይስ ሪከርደር ሳይሆን ቮይስ ቱ ቴክስት የሚቀየር አርቲፊሻል ኢንተለጀንስ አለ ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ሁለተኛው ምንድነው የሚል which one of the following statement is not true? ትሩ ያልሆነው የትኛው ነው ይለናል። the most currently available AI is ናሮ AI ነው። አሁን ላይ ያለ AI ናሮ ነው ይለናል። ይሄ ትሩ ነው የሚሆነው ምክንያቱም የተሰሩ ናቸው አሁን ላይ የሚሰሩ አሉ የሚባሉ አርቲፊሻል ኢንተለጀንስ ዋናነቶች ናሮ ናቸው። ቢ the most common use of artificial intelligence today fit rule based system label ነው። the most common use of artificial intelligence today አሁን ላይ ሮል ቤዝድ ነው ማለት ነው። ሮል ቤዝድ የሆነ ሌብል ላይ ነው ያለ ያስ ይህም ይሆናል። ሶስተኛ ጀነራል አርቲፊሻል ኢንተለጀንስ ስቲል አንደር ሪሰርች ነው። ጀነራል የምንለው ምንድነው? በሰው ልክ ይሰራል ተብሎ የሚታሰብ ነው። ይህ ደግሞ ገና እስካሁን አልተገኘም፣ ቀጣይ ይገኛል ተብሎ ይታሰባል። አራተኛ ሰልፍ ድራይቪንግ ካርስ ኤግዛምፕልስ ኦፍ ጀነራል ኤአይ ትሩ ያልሆነው ይሄ ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ጀነራል ኤአይ ማለት ገና ያልተገኘ ነው ብለናል። የሚገኝ ነው፣ በሰው ልክ ይሰራል ተብሎ የሚታሰብ ነው። ኮንቴክስቹዋሊ ኢሞሽናሊ ይሰራል ተብሎ የሚታሰብ ነው፣ ሰው የሚሰራውን ነገር ማለት ነው። ነገር ግን ሰልፍ ድራይቪንግ ካር ደግሞ የተገኘ አሁን እየሰራ ላይ ያለ ነው። ይህ ደግሞ ማነው? ናሮው ላይ የሚመደብ ነው። ስለዚህ መልሳችን እንዲህ ይሆናል። ሶስተኛ ምንድነው የሚል which one is different ነው። ከምን አንፃር ነው ይህን ማየት ያለብን? ከዲስአድቫንቴጅ ኦፍ አርቲፊሻል ኢንተለጀንስ ስናየው ሱፐር ኢንተለጀንስ የምንለው ዋን ሌቭልስ ኦፍ ኦር ዋን ታይፕስ ኦፍ አርቲፊሻል ኢንተለጀንስ ነው። ያ ማለት 6ኛው ሌቭል ላይ የምናገኘው አርቲፊሻል ኢንተለጀንስ ነው። ሃይ አኪውረሲ ዊዝ ለስ ፌለር የምንለው ደግሞ አድቫንቴጅስ ኦፍ አርቲፊሻል ኢንተለጀንስ። ዩዝፉል ፎር ሪስኪ ኤሪያ የምንለው ፉል በሏት ይችን ፊልድ የተባለችውን ይቅርታ። ይህም አንድ አድቫንቴጅ ነው። በሪስክ ኤሪያ ላይ በጣም ጠቃሚነት አለው። ዲጂታል አሲስታንስ ዲጂታሊ የሆኑ ስራዎችን ሲሰራ አሲስት ያደርጋል። ይህም አድቫንቴጅ ነው። ስለዚህ የተለየው የትኛው ነው ማለት ነው? ኤ ነው። ሌሎቹ በሙሉ ምንድን ናቸው? አድቫንቴጅ ናቸው። ነገር ግን ኤ ምንድነው? አድቫንቴጅ ወይም ዲስአድቫንቴጅ ሳይሆን ታይፕስ ኦፍ አርቲፊሻል ሌቭልስ ኦፍ አርቲፊሻል ኢንተለጀንስ ነው ማለት ነው። ኦል ኦፍ ዘ ፎሎዊንግ ኢንፍሉዌንሰርስ አርቲፊሻል ኢንተለጀንስ ኤክሴፕት የሚካተሉት ኢንፍሉዌንሰር አርቲፊሻል ኢንተለጀንስ ናቸው። ኢንፍሉዌንሰር የሚባሉት ወደ 4 ወደ 5 ያክል መሆናቸውን በባለፈው ቱቶሪያላችን ላይ አይተናል። እነዛ ውስጥ እነማን እንደሆኑ አይተናል። እነሱን ገብታችሁ ማየት ትችላላችሁ። ኤ ኖ ኦሪጂናል ክሬቲቪቲ፣ ቢ አድቫንስመንት ኢን ኮምፒውተር ፕሮሴሲንግ ስፒድ ኤንድ ኒው ቺፕ አርኪቴክቸር፣ ሲ ስትራክቸር ዴታ ቨርሰስ አንስትራክቸር ዴታ፣ ዲ ነን። መልሳችን ኤ ይሆናል። ኖ ኦሪጂናል ክሬቲቪቲ የሚለው ይሄ ዲስአድቫንቴጅ ነው።
ነገር ግን ቢና ሲ ደግሞ ምንድን ናቸው? ኢንፍሉዌንሰር ናቸው። መልሳችን ኤ ይሆናል ማለት ነው። which one of the following characteristics of theory of mind artificial intelligence theory of mind characteristics የሆነው የትኛው ነው ይለናል። ኤ it should understand human emotion people beliefs and able to interact socially like human እንደ ሂውማን ምንድን ነው ኢሞሽናል መሆን አለበት ማለት የሰውን ኢሞሽን መረዳት መቻል አለበት። ቢሊፍ እምነት ሊኖረው ይገባል ምናምን የሚል ነው። ይሄ የማን የቲዮሪ ኦፍ ማይንድ የሚባለው ምንድነው? የአርቲፊሻል ኢንቴሊጀንስ ታይፕ ካራክተሪስቲክስ ነው። ስለዚህ ይሄ ልክ ነን ማለት ነው። ቢ ኢት ኢዝ ዘ ፊውቸር ኦፍ አርቲፊሻል ኢንቴሊጀንስ ይህም ያስኬዳል። ነገር ግን ካራክተሪስቲክሱ አይደለም፣ ምክንያቱም ገና ያልተገኘ ነው። ነገር ግን ካራክተሪስቲክስ ሊሆን አይችልም። ምንድነው? ሰች ሜሽን ዊል ቢ ሞር ኢንቴሊጀንስ ዛን ሂውማን ኢንቴሊጀንስ ከሰው ይበልጣል ይላል። አይበልጥም። ያ ማለት እንደ ሂውማን ነው። ቲዮሪ ኦፍ ማይንድ የሚለው እንደ ሂውማን ነው የሚያስብ፣ አይበልጥም። ስለዚህ ይህ መልሳችን አይሆንም። ኢት ካን ስቶር ፓስት ኤክስፒሪየንስ ኦር ሰም ዴታ ፎር ሾርት ፔሪድ ኦፍ ታይም የሰው ልጅ መቼም ለአጭር ጊዜ አይደለም። ለአጭር ጊዜ ማለት የትናንቱን ዛሬ ማለት ማክሲመም ያምናው የሰው ልጅን ያምናውን ያለፈውን 5 ዓመት 10 ዓመት ያስታውሳል። ስለዚህ ይህ ሎንግ ፔሪድ ኦፍ ታይም ያስታውሳል የሰው ልጅ። ነገር ግን የቲዮሪ ኦፍ ማይንድ የምንለው እንደ ሰው መሆን አለበት ስላልን እንደዚህ መሆን አይችልም ማለት ነው። ስለዚህ ኤ መልሳችን ይሆናል። which one of the following is not the main aim of AI ኤም ወይም አድቫንቴጅ ያልሆነው የትኛው ነው የሚለን to carry out ሳይበር አታክ ባይ አን አርቲፊሻል ኢንቴሊጀንስ አልጎሪዝም ለሳይበር አታክ ይጠቅማል ነው የሚለን replicate human intelligence build machines which can perform tasks that require human intelligence የሰውን ኢንቴሊጀንስ የሚጠይቁ ስራዎችን ለመስራት የሚችል ማሽን እንድንሰራ ምናምን ነው የሚለን። ስለዚህ ኤም ያልሆነው ያ ማለት አታክ ማድረግ መቼም ጥቅም አይደለም። ስለዚህ የሚለው መልሳችን አይሆንም፣ መልሳችን ይሆናል። ቢና ሲ ምንድናቸው? ኤም አድቫንቴጅ ናቸው። ዲ ምንድነው የሚለን? ኤ ኤንድ ሲ ነው የሚል። ስለዚህ ኤ ነው መልሳችን የሚሆን ማለት ነው። ኢንቴሊጀንስ ኢዝ ሜድ አፕ ኦፍ ኢንቴሊጀንስ ከ5 ኤለመንቶች የተሰራ ነው ይለናል። አንድ ሰው ወይም አንድ ሰው አሊያ ደግሞ አርቲፊሻል ኢንቴሊጀንስ የምንለው ማሽን ኢንቴሊጀንስ ነው ለማለት ቢያንስ 5 እንትኖች መያዝ አለበት። ከነዛ ውስጥ ለምሳሌ ሪዝኒንግ፣ ፕሮብለም ሶልቪንግ፣ ሊንጉስቲክስ፣ ለርኒንግ፣ ቲንኪንግ እነዚህ ሁሉ ምንድን ናቸው? እነዚህ የአርቲፊሻል የኢንቴሊጀንስ መገለጫዎች ናቸው። ምክንያቱም እነዚህን መያዝ አለበት። ለምሳሌ ሪዝኒንግ ስናይ ለሚወስደው አክሽን ወይም ለሚሰራው ስራ ምንድነው ሪዝኔብል መሆን አለበት። ፕሮብለም ሰልቭ ማድረግ አለበት። ሊንጉስቲክ መግባባት አለበት። ስለዚህ መልሳችን ዲ ኦል ይሆናል ማለት ነው። ኢንቴሊጀንስን የሚገልጹ እነዚህ አምቶች እዚህ የተዘረዘሩት ሁሎችም የኢንቴሊጀንስ ኮምፖነንት ናቸው ማለት ነው። which one of the following does not belong to components of AI components of AI ያልሆነ የትኛው ነው የሚለን ሞዴልስ፣ ዴታ፣ ሃርድዌር፣ ፕሮግራሚንግ ላንጉጅ ነው። እዚህ ጋር ሞዴልስ የሚለው መልሳችን ይሆናል ለዚህ ጥያቄ። ምክንያቱም ሞዴል እንደ አንዳንድ ኮምፖነንት ሊወሰድ ይችላል። ነገር ግን አክቹዋሊ ኮምፖነንት ማለት አንችልም። ምክንያቱም ሪላቲቭሊ ነው የምንወስድ። ዴታ፣ ሃርድዌር እና ፕሮግራሚንግ ላንጉጅ የምንለው እነዚህ ግዴታ ኮምፖነንት ናቸው። ምክንያቱም ከእነዚህ ውስጥ አንዱ እንኳን ከጎደለ ምንድን ነው አርቲፊሻል ኢንቴሊጀንስ ሊኖር አይችልም። ሞዴል ግን ኦልሞስት ዲዛይን ነው፣ ያን ነገር እንድትሰራው ምናምን የሚያደርግ ዲዛይን ነው እንጂ ኮምፖነንት ሊሆን አይችልም። ስለዚህ ኤ መልሳችን። which one of the following AI system has beaten the world champion ይህ ደግሞ ሂስትሪ ላይ የወጣ ነው። በ1997 ላይ ቺስ ቻምፒዮን የተጫወተው ኤአይ ሲስተም ማን ነው የሚለን ቢፕል ነው። ወርልድ ቻምፒዮንሺፕ የተጫወተ የሚጀምረው አርቲፊሻል ኢንቴሊጀንስ ነው ማለት ነው። ስለዚህ ሂስትሪው ላይ የሚል አንድ ቱቶሪያል ያለ እሱን ገብታችሁ ማየት ትችላላችሁ። ከዛ ላይ ሁሎችም በዚህን ሰዓት ምን ተደረገ ምናምን የሚለውን ከዛ ሰርተንላችኋል። እሱን ገብታችሁ ማየት። which one of the following are neural tools used for AI ለአርቲፊሻል ኢንቴሊጀንስ የሚያገለግለው ኒውራል ቱል የትኛው ነው የሚለን ኤ ሎጂክ ኒውራል ኔትወርክ፣ ቢ አርቲፊሻል ኒውራል ኔትወርክ፣ ሲ ባዮሎጂካል ኒውራል ኔትወርክ፣ ዲ ቦዝ ቢ ኤንድ ሲ፣ ኢ ነን ኦፍ ዘ አበም። ከዚህ ጋር መልሳችን የሚሆነው ማነው? አርቲፊሻል ኢንቴሊጀንስ እና ባዮሎጂካል ኒውራል ኔትወርክ ነው። ስለዚህ ዲ መልሳችን ይሆናል ማለት። ምክንያቱ ደግሞ አርቲፊሻል ኒውራል ኔትወርክ የመጣ ኤክስትራክት የሆነ ከየት ነው? ቀጥታ ከባዮሎጂካል ጋር በማየት ነው። ለምሳሌ ኤርፕሌን የተሰራ ምንድን ነው? ባዮሎጂካሊ ምንድን ነው? ከአዋፋት
ኤክስትራክት ሆኖ ነው። ላይክ እንደዛ ደግሞ ባዮሎጂካል ኒውራል ኔትወርክን በማየት የእኛ ብሬን ምናምን እንዴት እንደሚሰራ ኢምፐልስ ምናምን በማሰብ ማነው አርቲፊሻል ኒውራል ኔትወርክን ሰርተዋል ማለት ነው። 11ኛው ዋን ኦፍ ዘ ፎሎዊንግ ዘ ዲስአድቫንቴጅ ኦፍ ኤአይ። የኤአይ ዲስአድቫንቴጅ የሆነው የትኛው ነው የሚለን ኤ ሃይ ኮስት፣ ቢ ስሎ ኢምፕሊሜንቴሽን፣ ሲ ቬሪ ፊው ኢንጂነር አቬሌብል፣ ዲ ካኖት ቲንክ አውት ኦፍ ዘ ቦክስ። መልሳችን ኦል ነው የሚሆን። ሃይ ኮስት ከፍተኛ ነው አለ። የዚህ ቪዲዮ ተሰርቶላችኋል። ሃይ ኮስት ነው፣ ኮስት ከፍተኛ ነው። ስሎ ኢምፕሊሜንቴሽን አለው። ኢምፕሊሜንቴሽኑ ስሎ ነው። ቬሪ ፊው ኢንጂነር ስኪልድ የሆኑ ኢንጂነሮችን ይቀንሳል። ምክንያቱም ኤአይ በመምጣቱ ካኖት ቲንክ አውት ኦፍ ዘ ቦክስ፣ እንደ ሰው አውት ኦፍ ዘ ቦክስ ደግሞ ቲንክ አያደርግ ነው በቃ ባጭሩ። ስለዚህ መልሳችን ኦል ነው። ይህ ዲስአድቫንቴጃቸው ስለሆነ ማለት ነው። which one of the following is the subdomain of AI? በኤአይ ውስጥ የሚገኘው የትኛው ነው የሚለው ሜሽን ለርኒንግ፣ ዲፕ ለርኒንግ፣ ኒውራል ኔትወርክ፣ ኦል ነን ይለናል። ምንድነው የሆነ በቻርት ምናምን የተቀመጠች አንዲት ኢሜጅ አስቀምጦላችኋል። ለምሳሌ አርቲፊሻል ኢንቴሊጀንስ ይላል። ከዛ ውስጥ ሜሽን ለርኒንግ አለ። ከዛ ውስጥ ዲፕ ለርኒንግ አለ። ኒውራል ኔትወርክ ማለት በሌላ አባባል ዲፕ ለርኒንግ ነው በቃ አለ። ስለዚህ ዲኦል ይሆናል። which one of the following is the applications of AI for business? ለቢዝነስ የኤአይ ጥቅሙ ምን ነው የሚለን ኤ ቻትቦት፣ በማውራት ገበያን መሸጥ ይቻላል በቃ በመነጋገር ማለት ነው፣ ቨርቹዋሊ በመነጋገር። ቢ በተር ሪኮመንዴሽን፣ የስ በተር ሪኮመንዴሽን ደግሞ ለቢዝነስ ይጠቅማል። ለምሳሌ አንዳንድ ዌብሳይቶች ገበያ ላይ ኦንላይን ሾፒንግ የሚሰሩ ዌብሳይቶች ምንድነው ቀጥታ እንደገባ ምንድነው ሪኮመንድ ያደርገዋል፣ ያስመርጠዋል። ይሄ ላንተ ፊት ያደርጋል። ምክንያቱም ያንተን ኤክስፒሪየንስ በማየት ያን የሚሰራው ማን ነው? ኤአይ ነው ማለት ነው። ስለዚህ ለቢዝነስ ይጠቅማል ማለት ነው። ማስተዋወቃቸው ምክንያት ኦንላይን ሾፒንግ እንገዛለን፣ ስለዚህ አስተዋወቁ ማለት ነው። ሲ ኦፕቲማይዜሽን ሰርች ምንድነው? ለምሳሌ ጎግል ላይ የሆነ ቦታ ላይ የሆነ ነገር ለምሳሌ መጽሐፍ ምናምን መግዛት ፈልግ ምንድነው ሰርች አድርገህ ታገኛለህ። ስለዚህ ኦፕቲማይዜሽን ማለት ያ ነው። ሰርች አድርገን አገኘን ማለት አይደለ? ስለዚህ ኦል ይሆናል መልሳችን ማለት ነው። which one of the following is expected from the last levels of AI? what can I avoid? what can I expect to happen? what I do need to do right now? what should I do always? what do I recommend? እነዚህ የራሳቸው ሌብል አለ። ምንድነው? ሌብል ኦፍ አርቲፊሻል ኢንቴሊጀንስ ማቹሪቲ ብለን 7 አይነት ሌብል አላቸው። እነዛ እነማን እንደሆኑ አይተናል ባለፈው። ስለዚህ ከነዛ ውስጥ የመጨረሻው ሌብል ማን ነው የሚለን what can I do to do right now? እኔ ምንድነው አሁን ላይ ምን ማድረግ አለብኝ ብሎ የሚያስብ አርቲፊሻል ኢንቴሊጀንስ። ምክንያቱም ሌሎች ሁሉንም ስቴጅ ያልፋልና። ስለዚህ መልሳችን እሱ ነው ሊሆን የሚችል። እነማን እንደሆኑ ሌላም ስም አላቸው። እነዚህ በዚህ ፊት ባሉት ለምሳሌ ፕሪቬንቴሽን ስንተኛው ነው ሊል ይችላል። ከዚህ ውስጥ ስለ ፕሪዲክሽን የሆነው አርቲፊሻል ኢንቴሊጀንስ ማቹሪቲ ሌብል የትኛው ነው ሊል ይችላል። ስለዚህ እነዚህን እና እነዚህን በአዛምድ ሊያመጣ ይችላል። ስለዚህ እነዚህን በደንብ መያዝ ይጠበቅባቸዋል። what can avoid ለምሳሌ 6ኛው ነው ፕሪቬንቴሽን፣ 6ኛው ሌብል ኦፍ ማቹሪቲ ነው። ኦልሞስት 7ኛው ለመድረስ ወይም የመጨረሻው ለመድረስ አንድ የቀረው ማለት ነው። what can I recommend ለምሳሌ ኢን ብናይ ምንድነው 3ኛው ነው። ሰርድ ሳጀሽን ነው። ሌላ ስሙ ደግሞ ሳጀሽን ነው። ሳጀስት ያደርጋል ምናምን ራሱ አርቲፊሻል ኢንቴሊጀንስ ሳጀስት። እዚህ ጋር የነ ሪኮሜንዴሽን ማለት 3ኛው ሌቭል ኦፍ አርቲፊሻል ኢንቴሊጀንስ ማቹሪቲ የሚለው ማለት ነው። ስለዚህ ሲሆናል መልሳችን። which one of these are false about self awareness artificial intelligence? self awareness artificial intelligence አሁንም ምንድነው አርቲፊሻል ኢንቴሊጀንስ ሌቭል አለው። እነዛ ሌቭሎች 7 እንደሆኑ አይተናል። ስለዚህ ሰልፍ አዌርነስ የምንለው 6ኛው ሌቭል ላይ ያለ ነው። ያ ማለት ሰው ቲንክ ከሚያደርገው በላይ ከሰው በላይ ያስባል ተብሎ የሚታሰብ አርቲፊሻል ኢንቴሊጀንስ ነው። ስለዚህ አርቲፊሻል ኢንቴሊጀንስ ሌቭል ትክክል ያልሆነው የትኛው ነው የሚለን ኤ ዳዝ ኖት ኤግዚት ስቲል ኤንድ ኢት ኢዝ ሃይፖቴቲካል ኮንሴፕት ነው። ያ ልክ ነው። ምክንያቱም ቅድም ከላይ ብለናል እስካሁን ድረስ የሰውን ያክል እንኳን የሚሰራ አርቲፊሻል ኢንቴሊጀንስ አልተገኘም። ገና ይገኛል ተብሎ ነው የሚጠበቅ። ስለዚህ ሰልፍ አዌርነስ አርቲፊሻል ኢንቴሊጀንስ ደግሞ ከሰው በላይ ስለሚያስብ ስለዚህ ይህ ጭራሽ ሃይፖቴቲካል ኮንሴፕት ነው፣ ገና አልተገኘም ማለት ነው። ቢ ስማርተር ዛን ዘ ሂውማን ማይንድ ነው። ያስ ከሂውማን ማይንድ ይበልጣል በአስተሳሰቡ ተብሎ ይጠበቃል። ሲ ዊል ኖት ሃቭ ኦን ኮንሽስነስ ሴንቲሜንት ግን ሰልፍ አዌርነስ የሚባል ነገር የለውም ነው የሚለን።
ስለዚህ ይህ ፎልስ ነው፣ ስለሱ ትክክል አይደለም ማለት ሰልፍ አዋርነስ እያለ ሰልፍ አዋርነስ የለውም ማለት ራሱ በራሱ ተጋጨ ጥያቄው ጋር። ስለዚህ ሲ መልሳችን ይሆናል ማለት ነው። which one of the following is not an example of reactive metion? reactive metion ስሙ ጋር ምንድነው two types of AI ሜሽን አሉ ብለናል። ምንድነው ቤዝድ ኦፍ ካፓቢሊቲ ኤንድ ቤዝድ ኦፍ ፈንክሽናሊቲ ብለን ከፍለናቸዋል። ከነዛ ውስጥ ለምሳሌ ሜሽንን ስናይ ሪአክቲቭ ሜሽን ካራክተሪስቲክስ ስናይ ምንድነው ሪአክቲቭ ራሱ ስሙ ይነግረናል። ሪአክቲቭ ነው፣ ቀጥታ ለምትሰጠው አክሽን ቀጥታ ሪአክት ነው የሚያደርግ። ያ ማለት ወደፊትም ኢንቴንሽን የለም ወደኋላ ምንም የሚያስበው ነገር የለም ማለት ወደፊት ሚሞሪ ማድረግ አይችልም፣ ዳታን ስቶር ማድረግ አይችልም። ስለዚህ ሪአክቲቭ ቀጥታ የሚመልስ። ስለዚህ ትክክል ያልሆነው ኤግዛምፕል ያልሆነው የትኛው ነው የሚለን ኔትፍሊክስ ሪኮሜንዴሽን ኢንጂን። ኔትፍሊክስ ማለት ሶሻል ሚዲያ ነው። ያ ሶሻል ሚዲያ ደግሞ ለተጠቃሚ ምንድነው ኤክስፒሪየንሱን እያየ ያ ተጠቃሚ ለምሳሌ ምን አይነት ኮንተንት እንደሚፈልግ ምናምን ኤክስፒሪየንስ ካለፈው ሂስትሪው እየተጠቀመ ሪኮመንድ ያደርጋል። ስለዚህ ይህ ትንሽም ቢሆን ኢንቴንሽን አለው ማለት ነው። ስለዚህ ይህ ምንድነው ሪአክቲቭ ሜሽን ሊሆን አይችልም። ሰልፍ ድራይቪንግ ካርም ይሄ ስቶር ያደርጋል ፎር ሾርት ፔሪድ ኦፍ ታይም። ምክንያቱም በዙሪያው ስንት ያህል መኪና እንደነበር በቃ በአካባቢው ያለው በተለያዩ ሴንሰሮች ለምሳሌ እንደ ካሜራ በመሳሰሉ ሴንሰሮች ምንድነው ሚሞሪን ስቶር ማለት ዳታን ስቶር ያደርጋሉ ለአጭር ጊዜ ማለት ነው። ስለዚህ ይህም ኤግዛምፕሉ ሊሆን አይችልም። አይቢኤም ዲፕ ብሉ ይህ ግን ስቶር ማድረግ የማይችል ነው። ጎግል ሳልፋጎም ይህም ስቶር ማድረግ አይችልም መልሳችን። ስለዚህ እዚህ ጋር ጥያቄው ትንሽ ስህተት አለበት ማለቴ ሁለቱ ሲ እና ዲ መልስ መሆን ይችላል። ምንድነው ኤግዛምፕል ናቸው ለማን ለሪአክቲቭ ሜሽን። ኤ እና ቢ ደግሞ ኤግዛምፕል አይደለም። ስለዚህ ነን የሚለው መልሳችን ይሆናል ማለት ነው። ጥያቄው ግን አሻሚ ስለሆነ what is the advantage of AI in the banking sector? በባንኪንግ ሴክተር የአርቲፊሻል ኢንተለጀንስ ጥቅሙ ምንድነው? ባንኪንግ ሴክተር አርቲፊሻል ኢንተለጀንስን ይጠቀማሉ። ስለዚህ በምን ነው የሚጠቀሙ? ከስተመር ሳፖርት ከስተመር ተጠቃሚን አክሰስ እንዲያደርግ ምናምን ከስተመርን ቶታሊ እንትን ለማድረግ ፍሮድ ዲቴክሽን፣ ፕሪዲክቲቭ አናላይዝ ኤንድ ቢ ኦል ይሆናል መልሳችን። ሁሎችም ከዚህ የተዘረዘሩት ነገሮች ከኤስከዲ ያሉት ሁሉም ምንድነው የአርቲፊሻል ኢንተለጀንስ እገዛ የሚጠይቁ የባንክ ሴክተር እንትኖች ናቸው ማለት ነው፣ አገልግሎቶች ናቸው ማለት ነው። ስለዚህ መልሳችን ኦል ይሆናል ማለት ነው። ታንክስ ቤተሰብ፣ ለዛሬ ያስኩላቸው ጥያቄ እነዚህ ነበሩ ማለት ነው። ቀጣይ በሌላ ቪዲዮ እንገናኛለን በቻፕተር 4 ማለት ነው። ቻፕተር 4 ደግሞ ምንድነው ኢንተርኔት ኦፍ ቲንግስ የሚል በአዲስ ቻፕተር እንገናኛለን። ነገር ግን ከዛ በፊት ከምሰናበታችን በፊት ቪዲዮ ላይክ በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ማለት የሆነ እንደሚመቻችሁ ተስፋ እናደርጋለን። ግን ይመቻችሁ መሆኑን ምናምን አይነት ነገር በኮሜንት ላይ ጻፉልኝ፣ ይደርሰናል። በቀጣይ እስክንገናኝ ድረስ መልካም ሰንብቱ ባይ